ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቻችን እንደምን አላችሁ? ዛሬ ይዤላችሁ የቀረብኩት ትናንትና ሴዶና ጆኒ ባደረጉት ፋይት ላይ ሙስሊሞች አስቀድመው ምን ብለው ነበረ? ሴዶስ ምን ብሎ ነበር? በፋይቱ ላይስ ሙስሊሞች ምን አሉ? ከዛስ ከውጤቱ በኋላ ሴዶ ለምን እንደተሸነፈ የተናገረበትን አሁን እሱንም አስደምጣችኋለሁ። ሙስሊሞች ደግሞ እንደገና ምን አሉ? እንደው አይምሮአችን ማንጠቀም ማናስተውል መስሏቸው ከሆነ እሱን በመጀመሪያ የተናገሩትን አሁን ከሚናገሩ ጋር ያለውን የማስደምጣችሁ ይሆናል። ምላሽም እንሰጥበታለን። እንዲቴል እያንዳንዱን የምንዳስሰው ይሆናል። ስፖርቱ ከሃይማኖት ጋር ባይነካካ ደስ ይለን ነበር፣ ግን ምላሽ የሚያስፈልገው ሆኖ ስላገኘ ነው። ምላሽ እንሰጥበታለን። ሴዶ ባይዞ ያቀኛል። ከዚህ በፊትም ቪዲዮ ሰርቶብኝ ነበረ ማስፈራሪያ። እንደገና ደግሞ ይሄን ውይይት በኡስታዝ ሱና በእፎይ ውይይት ላይም ያኔ ማስታወቂያም ሰርቷል። የሆነ ሰዓትም እንደ መሐመድን ተተቻለ ምናምን ብሎ ደግሞ ለማስፈራራ ቪዲዮ ሰርቶ ነበረ። እኔ እንዳንድ ኮንቴንት ክሬተር ቲክቶክ ላይ እንደዛ ነው ማየው እና ኢንተርቴን ያደርገኛል ለዚሁ ማለት ነው። አሁን ግን ለጥጠውት ተከታዮቹ አስቀድሞ እንደዚህ ዱዓም ሲደረግለት ነበር እንዲያሸንፍ ማለት ነው። ሲዶን ቢስሚላህ አንደኝነት ያዝ፣ አሜን። አንደኝነት ያዝ፣ አሜን። ጀግናውንልን፣ አሜን። ባያጀግንክ፣ አሜን። በአተር እንዲያሸንፍ፣ አሜን። በአንድ አተር እንደምትለው አላህ ያድርገው፣ አሜን። አሜን፣ አሜን። ኦኬ አላህ ይስማን። ባንድ እንድታሸንፍ አንደኛ እንድትሆን አላህ ይስማን ብለው ጸሎት አድርገዋል። ፋይን ነው ጸሎት ማድረጋቸው፣ ብዙም የሚከብድ ነገር አይደለም። ኦኬ ስፖርት ለስፖርት ነው። ጸሎት ማድረጉ ብዙም ላይከብድ ይችላል ምናምን ብላችሁ ልታስቡ ትችላላችሁ። ኔክስት ምናዳምጣቸው አሉ። እንዲህም ብለው ነበር። እኔ ወላሂ ለአዚም ነው የምላችሁ በጆኒ ጁጁሱ ሰይዶ ማርሻል ከተሸነፈ ሴዶ ከተሸነፈ ወላሂ ሴዶ ከተሸነፈ ምን ትሆናለህ? ምን ታደርጋለህ? እንስማዋ። ለአዚም ሃይማኖቴን እቀይራለሁ። ሃይማኖቴ ውድድሩ ሲጀመር ባይካሄድ ደስ ይለኛል። ምክንያቱም ውድድሩ ባይካሄድ ደስ ይለዋል። ተተካሄደ ግን ሴዶ ከተሸነፈ ግን ምን ያደርጋል? ሃይማኖት ይቀይራል። ወላሂ ሃይማኖቴን እቀይራለሁ ብሏል። እኔ ከ666 ጋር ውድድሩ የሚካሄድ ነው ይመስለኝ። ግን የአላህን ስም ጠርቶ አሸናፊው አላህ ነው። ምክንያቱም ስሙ የአላህን ስም ጠርቶ አሸናፊው አላህ ነው። ከተሸነፈ ሴዶ ሃይማኖቴን እቀይራለሁ አላህ ነው የተሸነፈው እያለ ነው። ስፖርቱን ወደ ሃይማኖት ወስዶ እንዴት እንዳገናኘው በደንብ ተመልከቱልኝ። እኛ እንደዛ እናምን። በእርግጥ አንድ ክርስቲያን ከተሸነፈ ፈጣሪ ተሸነፈ ማለት ነው። እሱ ሲያሸንፍ ፈጣሪ ያሸነፈ ነው። እንደዚህ አይነት ነገር የለም። ጠንክሮ የሰራ ያሸንፋል። ዳሴ ደግሞ ፈጣሪን ጎትተን አምጥተን ስፖርት ውስጥ እንክተት እንዴ? እንቀጥል። አቅም የአላህ ነው ያለ ሰው ነው ሰይዶ ማርሻል ማለት ጆኒ ጁጁስ እኮ ንቃተ ህሊናን እንኳን አሸንፎ ምንድን ነው ያለው? እያንዳንዳችሁን አሰልፌ እዚህ ላይ አረፈርፋችኋለሁ። ምን እላችኋለሁ? አስተግፊሩላህ ይላል። እኔ የአላህን አቅም የማቅበት ውድድር ነው ይሄ። ወላሂ ለአዚም እኔ ማለት ነው ይሄ ውድድር እምነት በሌለው ሃይማኖት በሌለው ሰው ሰይዶ ማርሻል ከተሸነፈ ይሄ ወላሂ ለአዚም እኔ ሃይማኖቴን እቀይራለሁ። እንደሰማችሁት ነው። ወላሂ ለአዚም ሴዶ ከተሸነፈ ሃይማኖቴን ቀይራለሁ ብሏል። እየማለ እየተገዘተ ሃይማኖቴን ቀይራለሁ ብሏል። ይሄ ሰውዬ ኦልሬዲ አንዴ ቮት አደረገ ማለትም አንዴ ከማለ ቀይሯል። በቃ ወጥቷል። አሁን ከእስልምና ወጥቷል። ምክንያቱም በእስልምና አስተምሮ ራሱ ምን አለ? ሚስቱን ከቤት ከወጣሽ እፈታሻለሁ ካለ ከቤት ከወጣይ ሚስቱ ፍቹ ይጸድቃል የሚል አስተምሯል። እናቷ ታማ እንኳን ቢሆን ተቤት ወጥተሽ ቤተሰብ ጋር እንዳትሄጂ ብሏት እሱ ስራ ከሄደ ሲመጣ እናቷን ጠይቃ ብትመጣ ፍቺው ጸድቋል። አብራ መሆን አትችልም። አብራ መሆን የምትችለው ምንድነው? ሌላ ባል አግብታ ከዛኛው ተፋታ ከዛኛው ጋር ወሲብ አድርጋ ተፋታ ስትመለስ ነው። ይሄን በመናገሩ ማለት ነው። ምን ከቤት ከወጣሽ እፈታሻለሁ በማለቱ ፍቺው ሐላል ይሆናል። ስለዚህ ይሄን በተመሳሳይ ምን ብሏል? ሴዶ ከተሸነፈ ወላሂ ይሄ ምሎ ነው። እንደው ከእስልምና ወጣለሁ ብቻ አይደለም ያለው፣ ወላሂ ላዚም አላህ ደካማ ነው ወጣለሁኝ ብሏል። ካሸነፈ አቅም ያላህ ነው እሱ ነው የሚያሸንፈው ብሏል። ካሸነፈ ደግሞ እስልምናን ይቀጥላል።
ያላህን አቅም ማቀበል ነው ብሏል። ክርስቲያኖች እንደዚህ አይነት ኮተት ውስጥ እንዳገቡ እናንተ እንደዚህ አይነት ኮተት ውስጥ እንዳገቡ እኛውን ጥያቄያችን የሰውዬ ከእስልምና ወጥቷል ወይስ አልወጣም? በርግጥ ከእስልምና እንደወጣ እኔ በነገርኳችሁ መስፈር ግልጽ ነው። ስለዚህ ይሄ ኡስታዝ ወይንም ይሄ ሙስሊም የት ነው አሁን ያለው? ምንስ ኤክስኪውዝ ሰጠ? የትኛው ሃይማኖት ውስጥ ገባ? ከእስልምና ወጥቶ አላህ አቅመ ቢስ መሆኑ ካወቀ ማለት ነው። እንቀጥል። እንዲህ ሲዝት አይቶት እኮ ምናምን ሲል ይሄማ አሸናፊ ነው ብሎ አስቦ እኮ ሀበሻ በምን አሰር በተግባር በተግባር አቤት ሰው ጉረኝ ጨቆስ አቤት አድነኝ አቤት ስማም ወልዶ መንፈስ ቅዱስ ስንት ዙር ነው ያለን ብለህ ታስባለህ? እንግዲህ እንደዚህ ዝቶ ነው የመጣው። እንግዲህ አብሮ ፋይት ያደረገው ጆኒ ስንት ዙር ይሄዳል ብለህ ተስፋ ታደርጋለህ አለው። ምን ቢል ጥሩ ነው? መጀመሪያ ዙር ካለፈ እኔ ማርሻል አቋርጣለሁ። መጀመሪያ ዙሯን አንደኛ ዙር ካለፈ ማርሻል አርት አቆማለሁ። ስንት ዙር ይሄዳል ብለህ ታስባለህ? እንደ ህዝቡ በለው ካለ ቀስ እያልክ በለው ካለ ቀስ እያልክ ጨርሰው ካለ 5 ሰከንድ ምን ይፈይድ? አዎ እንግዲህ ሴዶ ደግሞ ሲጠየቅ እንደ ህዝቡ ነው አለ። ቀስ በለህ ምታው ካለኝ ቀስ እያልኩ 5 ዙርም ሊያስኬደው ይችላል። ጨርሰው ካሉኝ ግን በአንድ ጨርሰዋለሁ 5 ሰከንድ ውስጥ አለ። ጆኒ ደግሞ ምን አለ? አንድ ዙር ካለፈ እኔ እቀጣለሁኝ አለ። ጁጁሱን አቆማለሁ። ኢቨን የማገኘውን ገንዘብ ራሱ እሰጣለሁ አለ። ቢያንስ ይሄንኛው የተናገረው ጆኒ ዋይዝ መሆኑን ከዚህ ትረዳላችሁ። በቃ የማገኘውን እሰጣለሁ ፋይል ነው። እንዴት ሃይማኖቴን እቀይራለሁ ምናምን ነገር ያላህን እንትን ማይበት ነው ምናምን። ሴዶም በመጀመሪያ ሄዶ እንደዛ ነበር ሲያደርግ የነበረው። እኔ ደካማ ልሆን እችላለሁ፣ ሃይማኖቴ ግን ፐርፌክት ነው ምናምን በቃ ከሃይማኖት ጋር ወስዶ ለጠፈው። ከዛ ሙስሊሞቹ ደግሞ በዛ ደካማ ጎን ገቡ። ብዙ ጊዜ ላይ እነሱ ነገሮች ሁሉ ከሃይማኖት ጋር ማያያዝ ስለሚወዱ ማለት ነው። ሴዶ ቢዝነሱን በደንብ ስለሚያውቀው ከሃይማኖት ጋር ወስዶ አቆራኛው ማለት ነው፣ አሰረው። እንቀጥል። ሴዶ ማርሻል አርት እንግዲህ አላህ ድብድብ አይወድም ብሎ አልደባደብም ብሏል። አላህ ድብድብ አይፈቅድም። خلاص what ከዛ በተጨማሪ ደግሞ እናቴ ሰምታለች እና ያው እናቴ ተው ይቅር ብላኛለች። እናቴ ለምን ብለኛለች? እናቴ ደግሞ አይሆንም ካለች እኔ ምንም ነገር አይደለም። ወላሂ አልወዳደርም። ትገጥማታለህ ሴዶ ማርሻል አትን በጫበጭ ምናምን እኛ ወስነናል። አንተ ስላልክ ነው እንዴ? በግድ ጎትተው አምጥተው እኮ ነው ያስደበደቡት ልጁን። እናቴ ትቆጣኛለች አልደባደብም ቢልም ኖ ትደባደባለህ። ብሎኬት እስከ መቼ ሰብረህ እስከ መቼ ኤሌክትሪክ ፖል መተህ ትዘልቃለህ? ኖ ትደባደባለህ ብለው ጎትተው አመጡት እና ጎትተው ከተቱት ማለት ነው። የመጀመሪያ ፋይቲንግ ላይ ዋናው ሳይኮሎጂ ነው። አሁን እሱ አልደባደብም እያለ ነው ትደባደባለህ ብለው አንከራተቱት እኮ ልጁን። ውጭ ሀገር እየሄደ ድረስ እስኪሰለጥን ድረስ አይኑ ብር እስክትል ወባዞት እንደው ሳምንት ታሞ የተነሳ እስኪመስል ቁፍ ያለው ዶሮ እስኪመስል ድረስ እኔ አሳዘነኝ። ወደ መጨረሻ አካባቢ ገና ውይይቱ እንትና ፋይቱ እየቀረበ ሲመጣ የሌለ እኮ ቆሌው ርቆት እኮ በቃ አይኑ ብር ብላለ ቁልጭ ሲል እኮ አይኑ ትንጥ እየሆነ ሲያሳዝን ማለት ነው። ምን አሳዛኝ ምስኪን ሆኖ ነበረ። ግን ለጠጡትና ሃይማኖት ውስጥ ከተቱት ሙስሊሞቹ። አላህን የያዘ የሚሸነፍ የለም። ተረረም በደንብ እንመጣበታለን። እሱ ላይ ምላሽ እንሰጣለን። ይሄ መልእክት ለኢትዮጵያ ሕዝብ ነው። እሺ ምን ልታስተላልፍ ነበር? እንግዲህ በቃ ፋይት አላደርግም ምናምን ልክ ሁሱ ያኔ ከኔ ጋር ተወያይና ሲባል ኖ ብቻዬን አልወያይም ወገቤን ራሴን ደቂቃው 5 ደቂቃ 3 ደቂቃ 1 ደቂቃ ሲል እንደነበረው የኛው በግድ ተወያይ ተብሎ እሱም ተገፍቶ መጥቶ ከ160 ሺህ በላይ ሰው እያየ ወደ 1.7 ሚሊዮን በላይ በተከታተለው ህዝብ ላይ ፈርድቤ መጣ ማለት ነው ኡስታዙ።
ይሄንኛውም ላለ ፋይት ላለማድረግ ልክ እንደ ሁሱ ወገቤን ቢል ራሴን ቢል ጭንቅላቴን ቢል ተገፍቶ ሪስሊንግ ውስጥ ገባ፣ ተገረፈ። እንዲህ ብሎም ነበር ፋይት ላለማድረግ። ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። ሰማችሁ? 4 ቀን ሲቀረው አልወዳደርም። የሆነ ነገሩ ይነግራውና ይመጣና የሆነ ነገር ይላል፣ ደግሞ ፑሽ ያደርጉታል። ልክ እንደ ሁሱ ማለት ነው። በቃ በርታ እንዳትረታ የኛ ጀግና ምናምን ብሎ አመጡትና እሱንም ገርፍ የላኩላቸው ማለት ነው። ይሄን ነበረ ለሁሱም ማስታወቂያ የሰራው ኡስታዝ ሁሱ ከፎይ ጋር ምናምን ብሎ ማለት በሚሊየን ህዝብ በተከታተለው ላይ እንዴት እንደገረፍኩት አይታችኋል። እና ይሄንኛውም ደግሞ ተገፍቶ ዘውት መጡ። አስቀድሞ ግን እንዲህ ሲል ነበር፣ ባካችሁ ይቅርብኝ፣ በቃ መወዳደር አልችልም፣ እኔ መወዳደር አልችልም ተናግሮ ነበር እኮ። እኔ መወዳደር አልችልም። ማይችልበትን ግን ጀስቲፋይ ሊያደርግበት የሞከረው ነገር ደግሞ አስቂ ነው። አዳም ምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት አስጠይቄያለሁ። በደንብ አስተውሉ። እንቁላሉን ጆን ይዞ የመጣና በእንቁላል መጥቶት ነበር። ያንን እንቁላል አስጠይቄ ሃይማኖት አባት አለ። እንግዲህ ኡስታዞች ወይ ሼኮቻቸው ያ እንቁላል ተደግሞበታል ብለውት ነው ማለት ነው። ያ ድግምት ስለማይወጡ ሲህር ነው፣ ድግም ተሰርቶበታል። ያው አላልኳችሁ? ምክንያቱም አስተምሮታቸው ሁሉ በቃ ፍራቻ፣ እንደዚህ ነገሮች ሲሸነፉ ከድግምት ጋር ነው የሚያያይዙት። የሚያመልኩት ነገር ስለማዕድናቸው ማለት ነው። ሴጣንን የምታመልክ ከሆነ ሴጣን ጭራሽ እዛው ይጫወትብሃል እንጂ ሊያድንህ ስለማይችል ማለት ነው። ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። አያችኋ? ድግም ተሰርቶበታል እንቁላሉ ብለውኛል፣ በዚህ ምክንያት አልጫወትም ማለት። እንዲያ ከሆነ ሐዲስ ነበረ እንደዚህ ይላል። ሳሂህ ቡኻሪ 5779 ላይ ናሬትድ ሳዕድ እንደተረከው I heard Allah's messenger saying, ያላ መልእክተኛ እንዲህ ሲል ሰምቼዋለሁ። Whoever takes 7 ajwa dates in the morning will not be affected by magic or poison on that day. ማንኛውም ሰው 7 የአጅዋ ቴምርን ከተመገበ በማጂክ ወይንም ደግሞ በመርዝ ዛን ቀን አይጎዳም ይላል ነብዩ። በእርግጥ ይሄንን ምክር ቢናገርም ነብዩ ብሎ የሚከተለው that Allah's messenger was affected by magic, ሙሐመድ ደግሞ በማጂክ በሲር ተጎድቶ ነበር። So my that you to think that he had done something which in fact he did not do, and he invoked his Lord for remedy. ምን ያደርግ ነበር ሙሐመድ? ድግምት ወይም ሲር ተሰራብኝ ብሎ እሱ ራሱ ያላደረገውን ያደረገ የሚመስለው የሚቃጅ ነበረ። ነገር ግን ምክር ሲሰጥ ደግሞ በቀኑ 7 ቴምርን ከተመገባችሁ ድግምት አይነካችሁም ሲርም አይነካችሁም ብሎ ነበር። ታዲያ ቴምሩን በልተህ አገባም እንዴ? የነብይ አስተምሮ ትክክል ከሆነ እንቀጥል። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር እንደሚጀዝብ ታውቆት ነበረ። አዳድርም ትኬት የገዛችሁ ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሰማቻ ታውቆት ነበረ። ባይዘ አልችልም ብሎ ነበረ። በከሌ ንቃተ ህሊና እንደዚህ ጀዝቦ ነበር አለ። ንቃተ ህሊና ያኔ ቢሸነፍም አሁን አሸነፈ። ያውም እሱ ጋር ቁጭ ብሎ ተምሮ ማለት ነው። ድግምት ጋር ምናምን ጋር አያይዞ ወደ ሃይማኖት ከማምጣት በቃ ንቃተ ህሊና ያኔ ተሸነፈ። አሁን ደግሞ ራሱ አሸናፊውን መምህር አደረገ። እስሩ ተመሮ አሸናፊ ሆኖ መጣ። በብቃት አሸነፈ። አንተም ማድረግ ያለብህ ድግምት ጥንቆላ ምናምን ኡስታዞቹ አሉኝ ሼኮቹ አሉኝ ማለት ሳይሆን አሁን ጆኒ ጋር ሄደህ እግሩ ስር ቁጭ ብለህ መማር ነው እንጂ ያለብህ ከድግምት ጋር ሁሉን ነገር አያይዞ ስፖርቱን አታግማሙት፣ አታቆሽሹት፣ ሁሉን ነገር ፖለቲካ አታድርጉት። እንቀጥል። ዛሬ የተሸነፈው ሴዶ ሳይሆን እኔ ነኝ የተሸነፍኩኝ። ይሄም እንግዲህ ሴዶ ብቻ አይደለም የተሸነፈው እኔ ነኝ እያለ ነው። ይሄ ኡስታዝ እንግዲህ ብዙ ንግግሮችን አድርጓል፣ አስደምጣችኋለሁ። ይሄ ኡስታዝ በኦሮምኛው ሳይድ የሚታወቅ ነው። ምን ሲል ነበረ? ከሃይማኖት ጋር እንዳላ ይገናኝቶ ነበረ። እንዴት ትሉኝም? እሺ አለ። ቀጥል። ዱዓ አደረኩኝ፣ ዚክር አደረኩኝ። ሰማችሁ? ዚክር አደረኩ which means ጸሎት አደረገለት ለሴዶ እንዲያሸንፍ። ይሄ ኡስታዝ እንደሚያሸንፍ ሴዶ እንትን አድርጎ ነበር። እንቀጥል። በቀጥታ ስርጭት ወደ 2 ሰዓት የሚሆን ገደማ
በቀጥታ ስርጭት አስተላለፍኩኝ ماشي እና በመጨረሻም በማይክሮ ሰከንድ አደረጉን እኔ ምለው የእንቁላሉ ጉዳይ ምንድነው እስቲ እንቁላሉ ምን ሆነ እንቁላሉ ማን ነው ያዘው እንቁላል ስለ እንቁላሉ ጉዳይ አሳውቁኝ ባረከላሁ ፊኩም እና ሴዶ ለወደፊት እንዴት ነው የሚሆነው የኢትዮጵያ ህዝብ ከግማሽ በላይ ሰውን ይተርባል እንዴት ነው ለወደፊት ለቅሶ ቦታ የሚሄደው ወደ ሰርግ የሚሄደው ወደ ገበያ የሚሄደው ወደ ሆቴል የሚገባው ይተርቡታል ምን ብሎ ይተልጆን ይያሉ ማለት ነው እና እንዴት ነው የሚሆነው አላህ ይወቀው ለምን አላህ ይወቀው ትላለህ ባለፈው ዚክር አርጋንለታል ምናምን ብለ ጎረራህን ነበር የእንቁላሉ ጉዳይ ስትል አንተ ኡስታዝ አይደለ በቃ ከሲር ጋር እንዳላ ያይዘህ በቃ ድግምት ሰርቶበት ነው ምናምን የታል ጆኒ ያሉ ሴዶን ይተርቡታል እንዳልከው ሁሉ እኛ ደግሞ አንተን እንልሃለን ድግምት እናስጥላለን እናድናለን ብለ ዚክር አርጋንለታል ያልከው የታል አላህ የታል ለምን ሳስጥለው ለምን ሳድነው ዱዓ ካደረክለት ድግምቱን የሚያስጥል ከሆነ አላህ ለምን ሳድነው ወይንስ አላህ የለም ወይስ አላህ የታል ጆኒ ሳይሆን ምንለው አሁን የታል አላህን ጎትታችሁ አምጥታችሁ ስፖርት ውስጥ ከታችሁ እንደዚህ አላህን ያዘ ይሸንፋል አላህን ዞማ ምናምን እንዳላችሁት የታል አላህ ወይስ አላህ እንፈልገው በባትሪ የት ነው ያለው ኡስታዝ መልስልን እንቀጥል እና ሊላሂ ወኢና ኢለይሂ ራጂዑን እኔውን ግራ ይገባኝ ማለት ነው ለምን ግራ ይገባሃል አላህን ሄድና ጠይቅ እኛን ለምን ትጠይቃለህ ዚክር አርገንለታል ያሸንፋል እንደዚህ ብላችሁ ፎክራችሁ አልነበረ ሁሉን ነገር ከድግምት ጋር ያያያዛችሁ እናንተ ናችሁ ለምንድነው እሱ ቁርአንን የሚቀራ ሰው ድግምት አይዘውም ትሎ የለ ሙሐመድ በርግጥ ቁርአንን ለእናንተ ያስተላለፈው እሱ ራሱ በድግምት ስር ወይንም በሲር ስር ሆኖ ከ3 አመት በላይ ማይገቡ ነገሮችን ሲያደርግ ነበር እንቀጥል ሴዶ ካሁን በፊትም ተናግሮ ነበር ይሄ ልጅ ድግምት ሰርቷል ድግምት ሰርቶ እየመጣ ነው ብሏል ቀድሞ ተናግሯል ለ20 ምናምን አመት በስፖርት ሰውነቱን የቀጣቀጠ ልጅ ልክ ፊሽካው ስነፋ ልጁ ድንግጥ ክው ብሎ ነው የመጣው ከመጀመሪያ ነው ያወቁት እኛ ድሮ ምናቆ ሴዶ አይደለም የዛሬ ሴዶ እና ምንድነው የሆነ ነገር አለ እንዴ የሆነ ያሳሰሩት ነገር አለ ሴር ነው ድግምት ነው ምንድነው ሲርም ሆነ ድግምትም ሆነ ታሰረም አልታሰረም ለምን ደግሞ አታስፈታው ነው ጥያቄው አላህ መፍታት አይችልም ወይ ታሰረን በል for sake of argument አላህ መፍታት ይችላል አይችልም ነው ጥያቄው የሚችል ከሆነ ለምን ሳፈቱት ሲር ነው ብላችሁ ነገራችሁ ኡስታዞች ለምን ሳፈቱልን የለም አላህ የለም ሰው በድግምት እንደዚህ ማድረግ ቢችሉ ማኖረው ለምን ኢንተርናሽናል ፋይተር ሆኖ ነበር ምን አይነት ቅራቅቦ እሳቤ እንዳላቸው ክርስትናን ለመስደብና ለማጠልሸት እንዴት እንደሚሄዱ አስቡ አሁን ሁለቱ ፋይተሮች ሙስሊም ቢሆኑ እንደዚህ ይላሉ ወይ ክርስቲያን ስለሆነ ነው እንደዚህ ይያሉ አሉት ድግምተኛ ጠንቋይ ለብሎ ለመስደብ ነውኛ ስፖርቱን ሃይማኖት ጋር ቀይጠው እንደዚህ የሚጭማለቁት የሚብካኩት ማለት ነው እኔ ሴዶ ቢያሸንፍ ነው ምንም ቢፈልኝ ምንም ችግር የለብኝም ምንም ችግር የለብኝም ነገር ግን ልክ እየቀረበ ሲመጣ ሙስሊሞቹ እንደዚህ እየበጡ ሲቀበጣጥሩ ከሃይማኖት ጋር ሲያያይዙት እንደውም ሴዶ ቢሸነፍ የሚል ሐሳብ ውስጥ ገብቻለሁ ለምን ቢያሸንፉ ሚሉትን ሃይማኖት ጋር ወጥፈውት የሚያደርጉትን ስለማቅ ማለት ነው እንጂ ሴዶ ቢያሸንፍ ከጆኒ በላይ ሴዶ ነው የምናውቀው እንደውም ቲክቶክ ላይ ጆኒ አሁን በቅርብ ነው የመጣው ሰዎች ሊያውቁት ይችላሉ የኛ ሶሻል ሚዲያው ላይ ያለን ግን በቅርብ ነው የምናውቀው ሴዶ ቢያሸንፍ ደስ ይለናል ብዙ እየታገለ ብሎኬት እየሰበረ ምስኪኖችን እያፈረጣቸው እንደምባይ እየተሳቀቅንም እየሳቅንም በሱ ተለማምደናል አይተን እናንተ ግን ወስዳችሁ ሃይማኖቱ ስከቱት ሴዶ እንደውም ይሸነፋል ማለት ነው የናንተን ጩኸት ስለማንችለው ምክንያቱም ይሄ ያልተገራ ማህይም ጩኸታችሁ የሚገራው ምንድነው ሽንፈት ነው ስትሸነፉ
ልክ ሰዓት ውስጥ እንደገባ ፌስታል ኩርመት ትላላችሁና እንቀጥል። ሜሱራ ሴዶ ከና ጀልቀው መጋፋ ፊሽካን አፉፈመ ጅናን ገማ ሜዳ ሲኑዳፍ ደሙ ፉሊ ሳኩም ፉላ ነማ ፈልፈልት ሆጀተን ይፈካታ አያችሁ አሁን የሚለውን ያው ይሄንን ሰው እዩት እስቲ ካሁን ገና ወደ እንትን ሲገባ አፉ ራሱ ፊቱን ተመልከቱ። ፊቱ ድግምት የተሰራበት ሰው ነው የሚመስለው። ድግምት እንደተሰራበት ያስታውቃል እያለ ነው። በዚህ መጠን ነው ኡስታዞቻቸው መሀይም የሆኑት። በእርግጥ አፉ ላይ የተገጠመለት እንትኑ ብረሱ የተመጣጠነ አይመስልም ሲታይ። ያ ደግሞ ራሱ በምርጫው የሚያደርገው ነው እስከማውቀው ድረስ እንጂ በግዴታ በእንትን የሚደረግበት አይደለም። ራሱ የሚሆነውን አስቀድመው ቼክ አድርገው የሚሆነው። የፊቱ ጉዳይ እንግዲህ ምንም ማድረግ አንችልም። ወይም ተኝቶ አላደረመ ይሆናል ሳምንቱን ሙሉ ሀሳብና ጭንቀት ይዞት ፋይት ላለማድረግ ብዙ ሲጥር ነበረ። እንኳን ይሄንኛው ያኔ ኡስታዝ እሱን ካያችሁ እኔ ጋር ሲቀርብ ፊቱ ምን እንደሚመስል አይታችኋል። አንዴ ጭንቅላቱን ሲይዝ፣ አንዴ ጨርቁን ሲበላ፣ አንዴ ሲወድቅ ለውይይት እንኳን። ስለዚህ ፑሽ አድርጋችሁ ያመጣችሁት ልጁ ተጨነቀ እንጂ ድግምት ብለህ ወደኛ ጣት የምቀስርበት መንገድ አይኖርም። ጀልቆ ወረካፍተን ይሮላልተን ጀቹራ ሙጫን ዱራኑ እንቁላሊ ዮካው ገርቲ hanqaaqurrat falfalli hojjetamee jira jedhee of sodaatee jira waan ta'eef ani namni waggaa 20 guutuu ispoortiin qaama isaa kanatti gartee bilcheessee wanni jedhe maqaan isaa waamee jennaan fuulli isaa jijjiiramee onneen isaatiif gartee faaworiin ni qabu irraa fuudhamuun ani mataatti yookaan falfala jedhee waan kana shakkee jira. Isinoome yaadi keessan maali? Ani akka kiyyaatti gadda guddaan itti dhagahamee jira. Maal goona gaa? እንግዲህ እንደሰማችሁት ያለው ምንድነው እሱ ለ20 ዓመት ያህል እንደዚህ ሰውነቱን ያጠነከረ ድግምት ተሰርቶበት ቢሆን እንጂ እንዲሁ አይሸነፍም በቀላሉ። እና እኔ እንደምጠረጥረው ድግምቱ በርግጥም ተሰርቶበታል እያለ ነው። ይሄ ኡስታዝ ነው። አዎ ድግምት ተሰርቶበት ነው እንጂ እንዲሁ አልተሸነፈም እያለ ነው። እንደዚህ አይነት ናቸው እንግዲህ ሃይማኖት መምህራን ወይንም አስተማሪ ተብለው የሙስሊሙን ማህበረሰብ እየተጫወቱበትና በኋላ ቀር ድንቁርና ውስጥ እየጎተቱት ያሉ። እኛ ስንናገር አሁን ሃይማኖታችን ተሰደበ ይላሉ። እነሱ ግን ስፖርቱን ሃይማኖት ውስጥ ይከቱና ሲሸነፉ ድግምት ተሰርቶብኝ ነው ምናምን። ስልጤ ላይ ካስታወሳችሁ የስልጤ ዞን ላይ ከዚህ በፊት በትምህርት ሲሰንፉና ሲወድቁ ምንድነው ያሉት? ድግምት ተሰርቶብን ነው። ክርስቲያኖቹ ያለፉት እኛ የወደቅነው እኛ ድግምት ተሰርቶብን ነው። ሁሉን ነገር ከሲር ጋር ወይም ድግምት ጋር የማገናኘት የማያያዝ አባዚያቸው እዚህ ስማሽ ድረስ ነው። ስልጤዎችም እንደዛ ነበር ያደረጉት። ንግዱን ሲነግዱና የአንድን ብር 10 ብር ሲሸጡ ድግምት ሰርተን ነው አይሉ። ሲያጭበረብሩ አታለን ነው ድግምት ሰርተን ነው አይሉ። ትምህርት ላይ ሲወድቁ ደግሞ ወይንም ደግሞ የሆነ ነገር ተወዳድረው ሲሸነፉ በድግምት ነው ይላሉ። እንደዚህ አይነት ኮተቶች ናቸው። አሁን እንግዲህ አሁን መጥተው ጭንቅላት እንዳለው ሰው እኛ የሚተቹት ማለት ነው። እንቀጥል። ባይዘይ ድግምት ለማጥፋትም ብዙ ሞክረዋል ማለት ነው። እኔ እስቲ ቪዲዮ ወማ ከለቅቱ ጅን ሰውና ጅኒን እንዲገዙኝ እንጂ አልፈጠርኩም የሚል ይሄ ምንድነው? ጅኒዎችን ማራቂያ ድግምት ማባረሪያ እየደገመ ነው አሁን ቁርአን። ጅኒ እንዳይዘው ወይንም ደግሞ ድግምት እንዳይዘው እንዳይደገምበት። ታዲያ ቁርአን ገና ያልቀራ አሊፍ ባታን እንኳን በስርዓት እንደማይል ቅድሚያ ታስተምሩትም ነበር። ኦኬ ፎር ሴክ ኦፍ አርጉመንት እሺ ድግምት ማባረሪያን እያስተማራችሁ ከሆነ አሁን መልሳችሁ ደግሞ ድግምቱ ነው ምናምን የተሸነፈው የምትሉት ምንድነው? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። እንግዲህ አሁን ይሄንን ደጋግሞ በማለት አሁን የሚቀራውን ምን ለማድረግ መሰላችሁ? ድግምትን ለማባረሪያ ነው። ድግምት ማባረሪያ ቁርአንን በመቅራት ድግምትን ሊያባረር ማለት ነው። ከዛስ ታሪኩ ምን ሆነ? ተሸነፈ። ሲሸነፍስ አይ ድግምቱ ነው ምናምን ነገር እንዴ ተቀራልኝ ቁርአን
እኔም ቁርአን ቀራሁኝ ድግምት አባረርን ያላችሁ ጸሎት አደረግን ያላችሁ ሰዎች ምን ደሞ ቀባጥሩበት እንቀጥል አንድ ሙስሊም ጆኒን ደግፎታል ስፖርት ነው አይደል እንደው እውነት እንነጋገር ከተባለ ውሸቱ ይቀርና አንድ ሙስሊም ጆኒን ደግፎታል ማረግ ያለባችሁ በችሎታ እንጂ ሙስሊም ስለሆነ ክርስቲያን ስለሆነ ምንም ስለሆነ ተብሎ የሚባል ነገር የለም ጨዋታ እናንተ ጋር ግን እግዚአብሔር ምስክሬ ከ90% በላይ እንደው ትንሽ ልስጣችሁ 99% ሴዶ ሙስሊም ስለሆነ ነው የደገፋችሁት ያ ግልጽ ነው የሆነ የተናገረው 99%ዎቹ የሴዶ ደጋፊ ሙስሊም ስለሆነ ነው በሃይማኖት ነው እንጂ በስፖርት አይደለም የደገፉት በፕሮፌሽኑ ሳይሆን ሃይማኖትን መሰረት ያደረገ ነገ መጣው አላህ አሸነፈ ሊሉን ነበር እንደዚህ አይነት አባዜ ነው ያለባቸው ሙስሊሞች ይሄ ድንቁርና ነው ባይዘይ ፌስቡክ ላይ ምን ሲሉ እንደነበር አሳያችኋለሁ ተሻለ እንጠብቀዋለን ኢንሻአላህ አላህ ምን አገባው ዶማ አላህ ምን ያገባዋል ለቦክስ ግጥሚያ አላህንም ታመጫዋለሽ ዱቄታማ አይ አላህ ባውኖ የለም ነበር አላህ ቫኬሽን ወጥቶ ነበር ምንድነው የምታወሪው እካክ ቫኬሽን ነበር አላህ በአሁን ሰዓት ከቫኬሽን ልጠሪው ነው አላህ ምንድነው የምታወሩት ምንድነው አሁን ሃይማኖት ታስገቡና ትናገሩና ስንናገር ደግሞ ሃይማኖቶችን ተነካትለ ምን ያገናኘዋል ከአላህ ጋር ቦክስ መግጣ ደነዝ እኮ ናቸው እንግዲህ ከአላህ ጋር እነሱ ናቸው ያገናኙትና እኛም እናገናኘው እንግዲህ ስፖርት የተካሄደበት ላይ አላህ ወደ ቅርቢት ወደዚህ የሚመጣበትና በዛም ሰዓት እንደዚህ የሚልበት ነው ሳይ ሙስሊም 758 ቢ ላይ አቡ ሁረይራ ነው ያስተላለፈው እንዲላል Allah descends every night to the lowest heaven when 1/3 of the first part of the night is over and says I am the Lord who is there to supplicate me so that I answer him who is there to beg of me so that I guarantee him Allah የሌሊቱ 1/3ኛ ሲቀር ወደ ቅርቢቱ ሰማይ ይመጣል ወደዚህ ሰማይ ዱንያ ይመጣና ማን ነው ምህረት የሚጠይቀኝ የመመራው ማን ነው ይቅርታ የሚጠይቀኝ ይቅር የምለው ማን ነው የሚለምነኝ የምመልስለት ይላል የሚመጣው ከሌሊቱ 1/3ኛ ሲቀር ከ8 ሰዓት በኋላ ማለት ነው እንግዲህ ፋይቱም የተደረገው እዛው ሰዓት ላይ ስለሆነ ሴዶ አላህን ለምድር ያልጠየቀውና ያልመለሰለት አላህ የሚመጣ ቫኬሽን ወጥቶ ነበር እንደ ይሆን ይስላለ አላህ ወደዚህ የመጣበት ካርሹ ወደዚህ የሚወርድበት ነው ሶ ካርሹ ወደዚህ ወደ ቅርቢቱ ሰማይ የሚመጣበት ከሆነ ለምን ለኡስታድ ያልጠየቀው ሴዶ ማን ነው የሚጠይቀኝ ጥያቄውን የሚመልስለት ስላለ እንቀጥል ሸምሱ ሰይዶ እኮ ተሸነፈ አረ ይሄ ቦቅባቃ 40 እንቁላል እየበላ 500 ሺህ ያስበላኛል ሚዲያ ሸምሱ ነን ሸምሱ ሰይዶ ተሸነፈ ይባላል ይሄ ቦቅባቃ 40 እንቁላል እየበላ 500 ሺህ ብር ያስበላኛል አለ ሸምሱ ብሩ ላይ ነው ላይ እንዳላ ይበሉ አየር በቦክስ እየደበደበ እኔ ደግሞ ደና ሰው ነው ብዬ በሱ 500 ሺህ ማስያዝ ሁለተኛ እንዳትገባ ሪንግ ውስጥ አንተ ሙሲባ መርዝ ብላ 500 ሺህ ያስበላው እንደቀልድ ድጋሚ እንደዚህ አይነት ጨዋታ ማይ አይመስለኝም ገና አሁን ጨርሰን እየወጣን ነው በጣም አስደንጋጭና አስፈሪ ነው ሴዶን ጨምሮ ሶስቱን ጨዋታ ዳኛ ነው ያተረፋቸው ዝርዝር ማብራሪያ ነገ ላይቭ ገብተን ነው እንጂ የምንሰጠው ከባድ ነው በጣም በቃ እጁን ሊሰብረው ነበር በቃ ዳኛ አስጣለው ሴዶ ዘግናኝ ነው ግን ጨዋታው በጣም እኔ ደግሜ አልገባም እንደዚህ ያስብላል በፌስቡክ ጀማ ደግሞ ያሏትን የተወሰነ ላምብላችሁ ፌስቡክ ላይ ምን ብለው ነበር ሴት ተገኘ የሚባል እንዲህ ብሏል ሴዶ አላህን ይዞ አይሸነፍም በእያንዳንዱ እንቅስቃሴው አላህ ላይ ይመካልና ብሏል ሰይድ ምን አለ
ሴዶ አላህን ስለያዘ አይሸነፍም። በእያንዳንዱ እንቅስቃሴው በአላህ ስለሚመካ አለ። ተሸነፈ። ስለዚህ አሁን ምን ትለናለህ? ምን ይመግለን ይሆን? ሌላኛው ደግሞ እንዲህ ብሏል። ኢብሮ አሸንገንት የሚባል ሴዶ ይሄንን በልቶ ቆጮና ክትፎ እያሳየ ሴዶ ይሄንን በልቶ አድጎ ከተሸነፈ መላው ጉራጌን ነው የሚስቅበት አለ። ኦኬ አሁን እየሳቃችሁበት ነው። እንቀጥል። ልጅ ሙባ ሴዶ ከተሸነፈ ራቁቴን ሳውዲ ላይ ይዞራለሁ፣ ከቤት ሱቅ ይሄዳለሁ ራቁቴን አለ። ልጅ ሙባ እንዴት ነው እየተንቀሳቀሰ ነው ራቁቱን? አሁን ሳውዲ ላይ ቪዲዮ እንፈልጋለን። ሳውዲን ራቁቱን ሲዞራት ሙባ ከይሰር የሚባል አሁንም ሙስሊም ነው። ድል ለጀመው ጅብ ሴዷችን ሴዶ ከተሸነፈ አካውንቴን ደልቼ እጠፋለሁ ስክሪንሻት ያዙ ብሏል። እዘናል። አካውንቴን ደልቼ እጠፋለሁ ብሎ ነበረ። እንዴት ነው ጠፍቷል አልጠፋም? እንግዲህ አሳውቁን ማለት ነው። አለ ካላችሁ ግን ምን ይሰራል? ሌላኛው አህመድ ሸሁል የተባለ ሴዶ ከተሸነፈ ለአንድ ሳምንት ጫት መቃምን አቆማለሁ ድል ለሴዶ ብሏል። ጫት መቃም እንግዲህ ከዛሬ ጀምሮ አቁሟል አላቆመም? አህመድን ጠይቁልን። ሙሃጅሩ መሐመድ የተባለ ደግሞ ሴዶ ከተሸነፈ ሳውዲ ላይ ዞራለሁ ከቤትም ይሄዳለሁ ብሏል። ሙሃጅሩ እንዴት ነው እሱ? እየዞረ ነው አሁን። ይሄ ደግሞ ክርስቲያን ነው። ፒኤም ሚኪያስ ሰሎሞን የተባለ ሴዶ ዛሬ ከተሸነፈ እኮ ነገ ዳቦም ሱቅም አናገኝም ብሏል። እውነት ነው፣ ዳቦና ሱቅ ሊገኝ አይችልም። በዚሁ ላይ ግን ሴዶ ስለመሸነፉ ምን አለ መሰላችሁ? አበሻ ሴዶ ተሸነፈ ብላችሁ እያወራችሁ ነው። ያው የተሸነፍኩበት ምክንያት ደግሞ የጣዕም ዳቦ ህብስት ዳቦና የተለያዩ ጣፋጭ ኬኮች ስላልበላሁ። ሴዶ ከተሸነፈ ዳቦ አናገኝም ብሎ ነበረ ክርስቲያኑ። ሴዶ መጣና ምን አለ? የተሸነፍኩበት ምክንያት ጣዕም ያለው ዳቦ ስላልበላው ነው፣ በዛ ምክንያት ነው አለን። ኦኬ ኢማንዳ ቢንት ሙሐመድ ደግሞ እንዲህ አለች። ሴዶ ከተሸነፈ እሱ ላይ የሚሰሩ ሜሞችን ከወዲሁ እያሰብኩ የሚሸማቀቅ እኔ ብቻ ነኝ አለች። እንግዲህ መቻል ነው ከአላህ ጋር ስላገናኛችሁት ማለት ነው። እስማኤል ሲኤፍኤስ እንደዚህ አለ። አስባችሁታል? ሴዶ ከተሸነፈ እኔ ከሚዲያ ይጠፋል እላለሁ። እናንተስ መቼ ያ ሁሉ ፎክሮ በምን አይኑ ወደ ሚዲያ ይመጣል አለ። በእርግጥ ሴዶ ወዲያውኑ ዛሬ መጥቶ የተሸነፍኩት ጣፋጭ ዳቦ ስላልበላው ነው ብሎ ማስታወቂያ ሰርዷል። መኪና ዩሱፍ እንደዚህ ብላለች ብሏል። ዛሬ ሴዶ ከተሸነፈ ሚስቴን በይፋ አስተዋውቃችኋለሁ ብሏል። መኪና ዩሱፍ እንግዲህ ዛሬ ሴዶ ከተሸነፈ ሚስቴን አስተዋውቃለሁ ብሏል። እንግዲህ እያስተዋወቀ መሆን አለበት አሁን ጀምሮ ማለት ነው። ይህን ይመስላል እንግዲህ እዤላቸው የቀረብኩት የሴዶ ፋይት ከጆኒ ጋር ከሃይማኖት ጋር ስላገናኙት ከሃይማኖት ጋር ወስደው ስላጣበቁት እኛም የተወሰነ አልንበት። ክርስቲያኖች ግን ማድረግ ያለባችሁ በየትኛውም ስፖርታዊ ሁኔታዎች ላይ ጠንክሮ የሰራ ያሸንፋል። ከሃይማኖት ጋር ታገናኙት ማለት ነው። ገበሬውም ጠንክሮ ከዘራ ካረሰ ምርት ያመርታል። ድም ብሎ ቁጭ ብሎ ግን ፈጣሪ ቢል ቢያንስ ስሩ፣ ተንቀሳቀሱ ማለት ነው። እና ሁላችሁንም እናመሰግናለን። ለተሸናፊውም ላሸናፊውም እንኳን ደስ ያላችሁ። ተሸናፊውም ቀጣይ ጠንክሮ ይመጣል ማለት ነው። እና እንደዛ ነው። በሌላ ጠቃሚ ትምህርት እስክንገናኝ ቸር ቆዩን። ላይክ ሼር እንዳይረሳ።